ልክ አንድ ሰው ሲሞት ቀብር ይገባላ ቀብር እንደገባ ዱንያ ላይ ስንት አመት ኖርክ አይባልም ዱንያ ላይ ምን ነበር ስበላ የነበረው አይደለም ዘርህ ምንድነው አይደለም ስራ ስልጣንህ ምን ነበር አይደለም ስለ ድርጅት አይደለም ቀብር ስገባ የምትጠይቀው ምንድነው የምንጠይቀው የመጀመሪያው ጥያቄ መረቡክ ጌታህ ማን ነው من نبيك نبيه ማን ነው من دينه دينه ምን ነበር ይሄ ጥያቄ ለማንም አይቀርም ለዓሊሙም ለጃሂሉም ለሀብታሙም ለደሃው ለትልቁም ለትንሹም ለሴቱም ለወንዱም ሁሉም ዓለም ላይ ያለ ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል መረቡክ ይላል አማኝ ከሆነ ረቢ አላህ ጌታ አላህ ነው ይላል من دينك دينه ምንድነው እስላም ነው ይላል من نبيه ማን ነበር ነብዩ አለይሂ ሰላቱ ወሰላም ሆናቸውን ይናገራል አላህ ያግራልን አንዳንድ ሰው ዚክር አብዛ ነገ የውመል ቂያማ ለዚህ ጠቅመሃል ዚክር አብዛ ላኢላሃ ኢላላህ አብዛ መጨረሻው ቃሉ ላኢላሃ ኢላላህ የሆነ ሰው አላህ ጀነትን እንደገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውለታል ላኢላሃ ኢላላህ አብዛ ሲባል የዛኔ ለዋለው ይላል የዛኔ አላርም አይደለም አይመጣ አላርም ነው እንዴ የዛኔ የሚመጣው አሁን የተለማመር ነው አንድ ሸህ የሆነን ሰው ሻሃድ ላኢላሃ ኢላላህ ሊያስብሉ ሲመጡ ሞቶኮ ነው ሊሞት ሲል ላኢላሃ ኢላላህ ሊያስብሉ ሲሉ ቁል ላኢላሃ ኢላላህ ላኢላሃ ኢላላህ በል ሲሉት F1 ኢንተር ተጫኝ ይላል ይሄ ቃል ብቻ የኮምፒውተር አስተማሪ ነበር አንደበቱ ላይ ያለው ይሄ ነው አንዴ ሳውዲ ካፒቴን ሲናገር ከሰማሁት ዶክተሮቹ ሙስሊም ዶክተሩን አላህ ያብዛልን አሚን በሏ አላህ ያብዛልን ጥቅሙን ታውቃላችሁ ቢያንስ ቤተሰብ የሚያክመው ዶክተሩ ነው ቤተሰብ ራቅ ሊል ይችላል ሊሞት ይያለ እንዳል ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል ሻሃዳ በል ይላል እና ይሄ ዶክተር ከተናገረው መሐከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢላላህ እየፈጠነ ላኢላሃ ኢላላህ በል ይላል ያ ሊሞት ይያለ ያ ዶክተር መድ ይላል ላኢላሃ ኢላላህ ሳይሆን ይሳባል ላኢላሃ ኢላላህ ላ ተሳባለች ይላል እየሞት ያስተምራል አየ በላኢላሃ ኢላላህ ጥላስር በላኢላሃ ኢላላህ ላይ ከኖር እያልን የሆነ በተግባር ከኖር ነው አላህ መጨረሻውም ያገረዋል ስለዚህ ቀብሩስ መረቡክ መንዲኑክ ሁሉም ይጠየቃል ሙናፊቅ ካፊር እስከሆነ መረቡክ ሲባል ላ አድሪ ይላል እንዲየጨው አላውቅም ይላል አናቱን በመዶሻ ይሉታል ሰባት ምድር ሰንጥቅ ይወርዳል ያወጡታል መነብዩክ ይሉታል አሁንም እየጨው አላውቅም ይላል አትወቅ ብለ ይሉታል ያ አላህ ዱንያችን ናት ሁላችንም እንገባለን ትክክለኛ ህይወት ማለት ወላሂ የአኺራ ህይወት ነው የዱንያ በቃ መሸጋገሪያ ናት ወላጆቼን ምን ያህል አስደስቻለሁ ጭንቀት ይሁን ጎረቤቼ በኔ ያህል ምን ያህል ተደስተውብኛል ጭንቀት ይሁን ስንት ሰው ሰደቃ አውጥቼ አብልቻለሁ የተራበን አጥግቤያለሁ የታረዘን አልብሻለሁ የታመመን ጠይቄያለሁ ጭንቀታችን ይሁን ሐሳባችን ሐመጋማችን ይሄ ይሁን ዛሬ ስኛ ከመስጊድ ጭራሽ ለማውጣት ከዛም ሐቁን ለመብላት ሰውን ጭምር ስሙን ለማጥፋት ይሄ ነው ያለው ጡባ ሊመን ሸገለት አይቡሁ ሚን ዑዩብ الناس አሉ ጡባ ማለት የጀነት ምስክርነት ነው ጀነት አለው ወይም ጀነት ውስጥ ያለ ዛፍ ስጦታ ባጠቃላይ ለማን ሊመን ሸገለት አይቡሁ ሚን ዑዩብ الناس የራሱ ነውር ከሌላ ነውር ቢዚ ያደረገችው እኔ እንዲያለብኝ እንዲሰርቼ ብሎ ስለራሱ የሚጨነቅ ሸይጣን አንተን መንገድ ሲያስወጣ ስለ ሰው እንድታወራ ያረጋሃል እከሌ ይሰግዳል አይሰግድ አይጾም እከሌ እንድትል ያረጋሃል ራስን ያስረሳሃል ብልጥ ጮሌ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም الكيس من دان نفسه وعمل لما بعد الموت ብልጥ ጮሌ ማለት ከሞት በኋላ ላላገሩ ስንቅ ያዘጋጀ ነው ብልጥ ይሄ ነው አራዳ የሚባለው በእስልምና ቋንቋ ከሞት በኋላ ምን አለኝ አካውንት ከፍቶ ያስቀመጠ ማለት ነው ምን ሰላቱን ዘካውን ሐጁን ጾሙን ዚክሩን ቁርአኑን ኸይር ነገር ባጠቃላይ አላህ ዘንድ አካውንት ከፍቶ ያስቀመጠ ነው ብልጥ ጮሌ ማለት ይሄ ነው